የተለያዩ የቢሮ ስራዎችን፣ የዩኒቨርሲቲ ፕሮጀክቶችን፣ የፍሪላንሲንግ ወይም የሪሞት ታስኮችን እንዲሁም አጠቃላይ የግል መረጃዎቻችሁን ሙሉ በስልካችሁ ብቻ ከባህላዊ የዳታ ማኔጅመንት አሰራር በተሻለና ውጤታማ በሆነ መንገድ የትኛውም ቦታ ላይ ሆናችሁ ባገኛችሁት ማንኛውም ዲቫይስ ከቤታችሁ ቁጭ ብላችሁ ቡና እየጠጣችሁ የታክሲ ወረፋ እየጠበቃችሁና መናፈሻ ፓርክ ተቀምጣችሁ ብቻ የፈለጋችሁት ቦታ ሆናችሁ ውጤታማ በሆነ መንገድ ማራኪና ፕሮዳክቲቭ የሆኑ ስራዎችን መስራትና ማስተዳደር እንደምትችሉ ስንቶቻችሁ ታውቃላችሁ? ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ከዛሬ ጀምሮ በሚቀጥሉት ቀናት በያዝነው የእጅ ስልካችን ብቻ በኮምፒውተር የሚሰሩ ማንኛውም ስራዎች ለመስራት የሚያስችሉንን የጎግል ወርክ ስፔስ ሙሉ አጠቃቀም ከመሰረቱ ወይም ከዜሮ ጀምረን እስከ ፕሮፌሽናል ሌቭል ድረስ በተግባር የምናይበትን ልዩ ማስተር ክላስ ተከታታይ የቪዲዮ ኮርስ ይዤላችሁ ቀርቤያለሁ። በዚህ ኮርስ ለማንኛውም የቢሮ ሰራተኛ፣ ለተማሪዎች እንዲሁም ለወደፊቱ ኮንቴንት ክሬተር ወይም ደግሞ ዳታ አናሊስት መሆን ለሚፈልጉ ወጣቶች ይጠቅማል ብዬ ያሰብኳቸውን 12 ተከታታይ ቪዲዮዎች ወይም ደግሞ በ12 ሞጁሎች የተከፋፈሉ ቪዲዮዎችን አዘጋጅቼላችኋለሁ። በዚህ ኮርስ አጠቃላይ 12 ቪዲዮዎች ያሉት ሲሆን በፓርት 1 ኢንትሮዳክሽን ቱ ጉግል ድራይቭ የሚለውን አጠቃላይ የጉግል ድራይቭ ምንነት፣ ጥቅሞቹና አጠቃላይ ገጽታው ምን ይመስላል የሚለውን እኛ የምንጠቀመው ለምንድን ነው የሚለውን ነገር ግልጽ በሆነ መንገድ እናያለን። ፓርት 2 ወይም በሁለተኛ ቀን ቪዲዮአችን ደግሞ ፕሮፌሽናል ወርክ ስፔስ ሴታፕ ወይም ደግሞ አጠቃላይ ጉግል ወርክ ስፔስ ላይ ስንሰራ እንዴት መስራት አለብን፣ እንዴት ብንሰራ ውጤታማ እንሆናለን፣ እንዴትስ ክሊር ማድረግ፣ ለምሳሌ አንድ ቢሮ ስንጀምር ቢሮውን ክሊን አሬንጅ የተደረገ መሆን አለበትና ስለዚህ እዚህም ላይ ደግሞ ስንሰራ ልክ የሆነ የስራ ቦታችን እንደሆነ በማሰብ እንዴት ለስራ ምቹ የሆነ ቦታ መፍጠር እንችላለን የሚለውን እናያለን። በፓርት 3 ወይም ደግሞ በክፍል 3 ደግሞ ፋይል ኤንድ ፎልደር ማኔጅመንት እንዴት የምንፈጥራቸውን የምንሰራቸውን አጠቃላይ ስራዎች ኢፌክቲቭ በሆነ መንገድ አሬንጅ ማድረግና ማስተዳደር እንችላለን የሚለውን እናያለን። ፓርት 4 ደግሞ ሼሪንግ ኤንድ ኮላቦሬሽን ነው። ከሰዎች ጋር በጋራ እንዴት መስራት እንችላለን። ለምሳሌ የተለያየ ቦታ ከሀገር ውስጥ ከሀገር ውጭ ሊሆን ይችላል። ነገር ግን ተመሳሳይ ስራዎችን እየተጋገዝን እንዴት በርቀት ሆነን መስራት እንችላለን የሚለውን እናያለን። ፓርት 5 አድቫንስድ ፕሮዳክቲቪቲ ነው። እንዴት ስራችንን ወደ ፕሮዳክቲቪቲ መቀየር እንችላለን የጉግል ወርክ ስፔስን ተጠቅመን የጊዜ አጠቃቀምንና እንዲሁም ደግሞ የተለያዩ ኮስቶችን በመቀነስ እንዴት ፕሮዳክቲቭ መሆን እንችላለን የሚለውን እናያለን። በፓርትስ ጉግል ዶክመንት ወይም ደግሞ ፕሮፌሽናል ሰነዶችን በስልክ መጻፍ ነው። አጠቃላይ በዚህ ቪዲዮ ደግሞ የምናየው ምንድን ነው፣ እንዴት በስልካችን በኮምፒውተር የሚሰሩ ጽሁፎችን ወይም ደግሞ ዶክመንቶችን ማዘጋጀት እንችላለን የሚለውን እናያለን። ፓርት 7 ጉግል ሺት ወይም ደግሞ የኤክሴል ፋይሎችን እንዴት በስልካችን ማዘጋጀት እንችላለን የሚለውን እናያለን። በፓርት 8 ወይም ደግሞ በክፍል 8 ደግሞ ጉግል ስላይድ ወይም ደግሞ ፓወርፖይንት እንዴት ማዘጋጀት እንደምንችል እናያለን። በፓርት 9 ወይም ደግሞ በክፍል 9 ደግሞ ጉግል ፎርም ወይም ደግሞ መረጃዎችን በመሰብሰብ የሚያስፈልጉንን መረጃዎች ከኦንላይን ላይ በመሰብሰብ እንዴት በፍጥነት ስቶር ማድረግ እንችላለን የሚለውን እናያለን። ፓርት 10 ወይም ደግሞ በክፍል 10 ደግሞ ጉግል ሚት ወይም ደግሞ የመስመር ላይ ስብሰባዎችን እንዴት ማካሄድ ይቻላል ፕሮፌሽናል በሆነ መንገድ የሚለውን እናያለን። በክፍል 11 ደግሞ ፕሮፌሽናል ፒዲኤፍ ሜኪንግ ወይም ደግሞ ሰነዶችን ወደ ስታንዳርድ ፒዲኤፍ መቀየር እና እንዴት ማዘጋጀት እንደምንችል እናያለን። ፓርት 12 ወይም ደግሞ ክፍል 12 የመጨረሻው ቪዲዮአችን ደግሞ ፕሮፌሽናል ጂሜል ማኔጅመንት ወይም ደግሞ ኢሜይሎችን እንዴት ፕሮፌሽናል በሆነ መንገድ ማስተዳደርና መጠቀም እንችላለን፣ ከክላይንቶችስ ጋር እንዴት ኮሚኒኬት ማድረግ እንችላለን የሚለውን እናያለን። አጠቃላይ በዚህ ኮርስ የተካተቱት 12 ሞጁሎች ናቸው። ነገር ግን ከዚህ በተጨማሪ እነዚህ 12 ክፍሎች ካጠናቀቅም በኋላ እናንተ እንደ ተጨማሪ የምትፈልጉት ወይም እኔ የዘለልኩት ማንኛውም ርዕስ ካለ ካስተያየታችሁ በመነሳት ተጨማሪ ክፍሎችን የምሰራላችሁ ይሆናል። አጠቃላይ ስለ ኮርሱና በውስጡ ስላካተታቸው ሞጁሎች ካየን በቀጣይ የምናየው ምንድን ነው፣ ይህን ኮርስ መማራችን የሚሰጡን ጥቅሞች ምንድን ናቸው ብለን ስናይ የሚሰጡን ጥቅሞች ይህን ኮርስ
ይህን ኮርስ ስናጠናቅቅ ከሚሰጡን ጥቅሞች መካከል ዋና 6 ጥቅሞችን እዚህ አስቀምጬላችኋለሁ። አንደኛው የሚሰጠን ጥቅም ምንድነው? ሙሉ በሙሉ በስልክ የመስራት ነፃነት እናገኛለን። በኮምፒውተር ወይም ደግሞ በላፕቶፕ ዲፔንድ ሳንሆን የተለያዩ ጫናዎች ቢኖርብን ግዴታ ቢሮ ወይም ደግሞ የተለያየ ስራ ቦታ መሄድ ሳይጠበቅብን የተለያዩ ነፃነት ያላቸው ቦታዎች ላይ ተቀምጠን በስልካችን እነዛን ስራዎች መስራት እንችላለን። ሁለተኛ የመረጃ መጥፋት ስጋት ሙሉ በሙሉ ይቀረፋል። ይህ ማለት ምንድነው? ፋይሎቻችንን የምናስቀምጣቸው ክላውድ ላይ ስለሆነ ኢቭን ስልካችን ቢጠፋብን እንኳን እነዛን ፋይሎች ወይም ዶክሜንቶች ኢሜይላችንና ፓስወርዳችን እስካወቅነው ድረስ ኦንላይን ላይ ወይም ክላውድ ላይ ስቶር ይደረጋሉ ማለት ነው። ስለዚህ ምንም አይነት ስጋት አይገባንም ማለት ነው። ሶስተኛ የላቀ ጊዜ አጠቃቀምና ምርታማነት ነው። ይህ ማለት ምንድነው? አድቫንስድ ፕሮዳክቲቪቲ ነው። በየቀኑ ለተመሳሳይ ስራዎችን የተለያዩ ሰዓቶችን እንዲሁም ደግሞ ኮስቶችን ልናወጣ እንችላለን። ነገር ግን በዚህ በጎግል ወርክ ስፔስ ግን የተለያዩ ሾርት ከትና ትሪክ ሚስጥሮችን በማወቅ በመለማመድ በአንድ ሰዓት የሚሰራውን ስራ በደቂቃዎች በመስራት ውጤታማ እንድንሆን ያደርገናል ማለት ነው። አራተኛ ከማንኛውም ሰው ጋር ያለምንም ገደብ በጋራ መስራት እንችላለን። ተቀምጠን የትም ቦታ ሆነን በአካል አንድ ቦታ ላይ መሆን አይጠበቅብንም። ኢንቫይት ወይም ደግሞ የፋይሉን ሊንክ እንልክለታለን። እየተጋገዝን ኢቭን አንድ ፔጅ የተለያዩ ገጾችን በጋራ መስራት እንችላለን ማለት ነው። ስለዚህ የተለያዩ ኮምፕሌክስ የሆኑ ስራዎችን በጋራ ዲስከስ እያደረግን በርቀት ወይም በሪሞት ለመስራት ያስችለናል ማለት ነው። አምስተኛ ፕሮፌሽናል ዲጂታል ክህሎት ባለቤት እንሆናለን ማለት ነው። አሁን ባለንበት ሌቭል ያው ቴክኖሎጂ በጣም በፍጥነት እያደገና ዓለም እየተቀየረች ያለችበት ሌቭል ነው። ስለዚህ ይህን የጎግል ወርክ ስፔስ ስኪል አድቫንስ ስናደርግ የተለያዩ ስኪሎችን በዚያው ቢልድ ማድረግ እንችላለን ማለት ነው። ስለዚህ የተለያዩ ፕሮፌሽናል ፕሬዘንቴሽኖችን፣ ዳታዎችን እና የመስመር ላይ ስብሰባዎችን ኢፌክቲቭ በሆነና ፕሮፌሽናል በሆነ መንገድ ለማካሄድ ፍሬንድሊ እንሆናለን ከዲጂታል ጋር ማለት ነው። በስድስተኛ የሚሰጠን ጥቅም ምንድነው? የተደራጀ አሰራርና ከጭንቀት ነፃ የሆነ አሰራር እንገነባለን። ይህ ማለት ምንድነው? አልቲሜት ኦርጋናይዜሽን ወይም በስልካችን ውስጥ ፋይሎች ተበታትነው ስራዎችን የሚያጨናንቁ የስቶሬጅ እጥረት እንዲሁም ደግሞ ስቶሬጅ ፉል እያለ የሚያስቸግረንን የስቶሬጅ እጥረት ሙሉ በሙሉ እንቀርፋለን ማለት ነው። አጠቃላይ ስለዚህ ይህን የሚሰጠንን ጥቅም ካየን በዚህ አጠቃላይ የኮርሱን ኦቨርቪው የሚሰጠውን ጥቅም ካየን በቀጣይ ቪዲዮ ክፍል 1ን የምሰራላችሁ ይሆናል። እስከዚህ ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ ወይም በክፍል 1 እስክንገናኝ ድረስ መልካም ጊዜ